እንዴት ብታመጣለህ ቤተሰብ እንደምታለቅሽው ሰማሽ አትከኝ እስከ ዛሬ ስለከስከኝ ይወጣልሽ በቃ አታዝኝ ምን አይነት መቼም ከዚህ በኋላ መቼም አታየውም ገበያውን ነገር በል በፈጠረ ዛሬ ምን አጠገቤ እንዳትደርስ ገብቶሃል አይደል አጠገባችን እንዳትደርስ እባክሽ ተረጋጋ ናሜ ተወኝ ከሰጠል ፍልገስተኝ እንጂ ነው የመጣሁት እናንተ ግን ይሄ አይገባችሁም በጣም ራስ ወዳድ ነው ታውቃለህ አይደል በጣም ራስን የምትወድ ልጅ ናፈቀኝ አይደል ናፈቀ አይደል ምን ነው ትዳር አልናፈቀህም አሁን በጣም ቀይ መስመር ረገጣችሁ በልጆቼ ገባህ አይደል ስማ ስጋዬ ተቆርጦ ያወጣሁት ልጄ ነው ገባህ አይደል እንደዚህ እንደ ቀልድ የተገኘ ልጅ አይደለም ገብቶሃል ውብዬ የትም ይዞት አይሄድም አምላክ አለ በርታ እድሌን ለኔ ያለታ አንተ እኮ ነው በለፋው ከሀገር ሀገር የምዞረው አምላክ አለ ጠንክር በርታ አንተ ምን እንዴ አብያ እንዴት እንደታባቱ ቤት ሄደህ ትወስዳለህ ልጄ? ምን ችግር አለ? ምን ማለት ነው? ምን ችግር አለ? ውብዬ ስቃይ በዛበት ልጄ እንዳትነካው ከዚህ በኋላ ልጄ እኮ ነው። ምን ማለት ነው? እንዴት ታደርጋለህ? ምን ማለት ነው? ቆይ ታውቢ አንተ ከዛ የመጣው ይሄን ለማድረግ ነው። ዝም በል ቆይ አንተ ከዛ ድረስ የመጣው ይሄን ለማድረግ ነው ልጁን ቆይ ናውም ለማገዝ ነው እኔ ለማገዝ ነው የመጣው ምን ማለት ነው ተወኝ ናውም ተወኝ ውብዬ እንዴት እንደሰራ ታስቢው አይደለም ልጁ ተሰቃየ እኮ ውብዬ ልጁ ተሰቃየ ተስፋ ቆረጠ ቆይ አይደለም አንቺን ላግዝሽ ነው የመጣው ታል አው ውብዬ አው እኔ ለማገዝ ነው እሱ ለማገዝ ነው አይደለም ሁለታችሁም እኮ ትዳራችሁ እንዲመለስ ብዬ እኮ ነው ሲጀመር እንዴት እናት አባት ቤት ሄዳለን ተስፋ እንዳይቆርጥ እኮ ነው ውብዬ ትንሽ አታፍረም ተወኝ ውብዬ ተረጋጊ እና አባት ቤት ሄዳል ልጅ ስትወስድ ትንሽ አታፍረም ፈቅጄላለሁ እኔ ፈቅጃለሁ ልጄ ነው አንቺ ማስፈቀድ አለብኝ አዎ እኔ ማስፈቀድ አለብኝ በፍጹም አንቺ ማስፈቀድ የለብኝም ምን ማለት ነው እንደዚህ ቃላት ታውጣ ይቅርታ ጠየቁሽ አይደል ሰላም እናውረድ አልኩሽ አይደል አስጨንቀህ ትቀበላለህ ልጅ እንዴት ልጄ እኮ ነው የገዛ ልጄ እኮ ነው የመጀመሪያ ልጄ አብራኬ ክፋይ እኮ ነው እንዴት ነው አሁን ነው ተዘለክ አሁን ነው ተዘለክ ሁለት ወር ሙሉ እኮ ልጄን አላየሁም እንደዛ አይደለም ይናፍቀኛል እኮ ከሁለት ወር በኋላ አንተ ማን ነው ትዝ እንዲልህ ያደረገው እንዴት ብደፍር ነው አንተ ቤተሰብ ድረስ ሄደህ ልጅ የምትወስደው እንዴት እነሱን ታስጨንቃላችሁ እናንተ ውብዬ ተረጋጊሽ አሁን በቃ ተረጋጊ አትበለኝ ተረጋጊ አትበለኝ ናሚ እሺ አረፍ በይና እናውራ በቃ ከዚህ ድረስ የመጣሁት ለአንቺ ብዬ ነው ብለኸኝ ያው ሁሉ አውርተህ ከእሱ ጋር ትሆናለህ እኔ ውሸት መናገሬ እኮ አይደለም ልጅ ይዛችሁ ትመጣላችሁ ውብዬ ተሰቃየ እኮ ልጁ ተሰቃየብክ አይደለ ተስፋ እንዳይቆርጥ ነው እኮ በትዳራችሁ ውብዬ